بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وعلى آله وصحبه وسلم تسليما مزيدا أما بعد فسلام الله عليكم ورحمته وبركاته إن شاء الله تعالى بالفو سورة الفاتحة تملكة النبر يقومنا زاري دموك التأيون سورة الناس من الملكة هنا لتلمدوا مجمرة مولو قرآن أنا بالله هنا كذا بحالا يندندون أحكامج يوران من هيدي هنا المالهم أعوذ بالله من الشيطان الرجيم بسم الله الرحمن الرحيم قل أعوذ برب الناس ملك الناس إله الناس من شر الوسواس الخناس الذي يوسوس في صدور الناس من الجنة والناس مرحبا قل سن القاف كم يفرط في دلاتوج عندنا نافروالن يا مارينيان كأن نتكلم قل أنلهم قل كذا لاموا عندك نتربن تنكاكينا رجال قل عندي هون مالهنا قل أعوذ የመጀመሪያው ሐምዛ ነው ልብ እንበል ከዛ ሁለተኛው አይን ነው አሁን አንዳንዶች ሲቀሩ ምን ያረጋሉ አኡዙ ብለው አኡ ሁለት ሐምዛ ያረጓቸው ያ ስህተት ነው ወይንም ደግሞ ምን ያረጉታል ሁለት አይን ያረጉት አኡዙ ብለው ይሄም ስህተት ነው እያንዳንዱ ፊደል የራሱን ሐቅ የራሱን ድምጽ ልንሰጠው ይገባል አኡ እዚህ ጋር ዋው መሳቢያ ያለች እንስባታለን ሁለት ሐረካ አኡዙ ዙ እዚህ ጋር ያለችው ፊደል ማለት ዛል ፊደል የምትወጣው የምላስ ጫፍ የላይኞቹ ሁለት ጥርስ ነክታ ነው የአማርኛውን ዘ ፊደል አንጠቀም ቁል አዑዙ አንለውም ጥርስና ጥርስ አገናኝተን ሳይሆን ምላሳችን ጫፍና የላይኞቹን ሁለት ጥርሶች አነካክተን ነው የምናወጣው ቁል አዑዙ ቢረቢ ቢሮ ስንል እዚህ ጋር ራ ፊደል ትወፍራለች በደንብ አፍረልና ነባት ይገባል እንደ አማርኛው ረቢ አንላትም ማለት ነው ከዛ ባሸዳለች በደንብ እናጠብቃታለን ከዛ በኋላ ቀጥሎ የምናገኘው ኑን ሸዳ ነው ሐምዘተል ወስሉ እንደተነጋገርነው አያይዘን እየቀራን ስለሆነ ምን ይሆናል ውድቅ ይሆንና ላማም አትነበብም ለምን ከጀርባ ሸዳልልናል ሸዳ ከመጣ ከላም በኋላ ምን ይሆናል ላማ አይነበብም ብለናል ምን እናረጋለን አሁን ከባ ሸዳ ወደ ኑን ሸድ እንሄዳለን ማለት ነው قل أعوذ برب الناس برب የመጀመሪያው ይሄ ኑኗን እንቆይባታለን ኑን ሸዳ ሆና በመትመጣ ሰዓት እንቆይባታለን እዛው ላይ ማለት ነው በአፍንጫችን ድምጽ ያወጣን የተወሰነ ከቆየን በኋላ ከዛ በኋላ አሁን አሊፍ አለ አሊፉን ስበን እንሄዳለን ማለት ነው ቢረቢናስ አንለውም እንዲሁም ቢረቢናስ አንለውም ማለት ነው ሁለቱም ኑን ጋር የተያዙ አህካሞች አሉ አንድ ሸዳ ናት ከዛ ደግሞ አሊፍ መሳቢያ አላት ትሳባለች ማለት ቢረቢናስ ይህ ትናንትና እንደተነጋገርነው መዱል ዓሪድ ሊሱኩን ነው ከመቆሚያ ፊደል በፊት መድ ፊደል ካገኘን የመሳቢያ ፊደል ካገኘን መዱል ዓሪድ ሊሱኩን ይባላል ብለናል 6 ሐረካ ወይ 4 ወይ 2 ሐረካ እንስበዋለን ማለት ነው ቢረቢናስ መሊኪናስ مالكي اندان سورة الفاتحة عليه مالكي يوم الدين على الميل ما كمين بحالا ألف صغيرة له زي قدمو ألف صغيرة لهم
ሚም ላም ካፍናት መሊኪ ከዛ ኑን ሸዳለን እናጠብቃለን ከዛ አሊፍ መሳቢያለን እንስባለን መሊኪ ናስ ሲኗን ስናቆም ሚለው ድምጿ መኖር አለበት መሊኪ ናስ ኢላሂ ናስ ኢላሂ ስንል ከላም በኋላ አሊፍ ሶጊራ አለች መሳቢያ ነች ሁለት ሐረካ ሳብ እናረጋታለን ኢላሂ ናስ ኑንን እንቆይበታለን ሸዳ ስለሆነ ከዛ እንስባታለን ኢላሂ ናስ ሚን ሸሪ ኑን ስኩን አለች ከኑን ስኩን በኋላ ሺን ከመጣ ሺን የኢኽፋ ፊደል ማለትም ኑንን ደብቀን እንድናነብ ታረጋለች ማለት አሁን ኑንን ደብቀን እናነባታለን ሚን ሸሪ አንልም እንዲሁም ሚሸሪ ብለን አንጨፈልቃትም እናረጋታለን ደብቀን ባፍንጫችን ዜማ አውጥተን ሄዳለን ሚን ሸሪ الوسواس ሚን ሸሪ ስንል እዚህ ጋር ሮ ሸዳናት ማጥበቅ ይኖርብናል ሌላ የተለየ ሁክም ምን አለ ሮ ከስራ ከሆነች ምን ትሆናለች ብለናል ትቀጥናለች ብለናል እናቀጥናታለን ሚን ሸሪ ላም ስኩን አለ ሚን ሸሪ وسواس الخناس خناس الخ ከሚወፍሩት ፊደላቶች አንዱ ነው በደንብ እናወፍረዋለን ከዛ ኑን ሸዳለች እንቆይባታለን መሳቢያ ያለን እንስባለን من شر الوسواس الخناس الذي مسابع مدالات انسباتها الذي يوسوس يميلو هي ግልጽ መደረግ አለበት እዚህ ጋር ጥንቃቄ ያስፈልጋል ሰዎች ምን ያረጋሉ እዚህ ጋር እንዳለ ያለች አይደል الذي ስንል ምን ያረጋሉ الذي يوسوس ይሉታል አሁን ይሄኛው ያ ምን ሆነ ማለት ነው ተዋጠ ማለት ያ መሆን የለበትም الذي ያ ضمው ግልጽ መሆን አለበት الذي يوسوس ብለን ዳንስ እዚህ ጋር ጥንቃቄ يوسوس ዋው አትሳብ ብዙ ሰዎች ስለሚስቧት ነው እዚህ ጋር الذي يوسوس في صدور الناس في مساوي አላት እንስባታለን في صاد ضمانه በሲን መቅራት የለብንም ሱዱ ብለን ማለት ሱዱ في ዳል ትሳባለች ሁለት ሐረካ في صدور الناس ብለን ሷድን ዳንስ في صدور الناس من الجنة እዚህ ጋር ጥንቃቄ የምናደርገው ጂም ምንድነች ከስራ ነች ከስራ ማድረግ ይኖርብናል ልጅ ሆነን ስንቀራ ሚነል ጀነቲ ወናስ ይያለን አሁን ሚነል ጀነቲ ወናስ ካልነው በአላህ እንጠበቃለን ከምን ከጀነት ይያለን ከጀነትና ከሰዎች ትርጉሙ ያያችሁታ ምን ያህል እንደሚቀየር ስለሆነ ጥንቃቄ እናረግ ይገባል ሚነል ጂነቲ ጂ ከስራ ስኮንም ማድረግ የለበት ጂነቲ ጂና ጂ የተለያዩ ናቸው በከስራ እናደርጋለን ጁ ጂ ከዛ ቀጥሎ የምናገኘው ማን ነው ኑን ነው ኑን ሸዳ ሆኖ ከመጣ ምን ይሆናል ብለናል እንቆይበታለን ጉና ባፍንጫችን ድምጽ ያወጣን ብለናል ሚነል ጂነቲ ወናስ ስንል ከዋው በኋላ ማለት ሐምዘተል ወስል አለ አያይዘን እየቀራ ነው ውድቅ ይሆናል ከዛ በኋላ ያለችው አማናት አሊፍና ላም ነው አይደል ከላም በኋላ ያለው ሸዳ ከሆነ ላሙ አትነበብም ብለናል ነገር ግን ላሟ ላይ ስኩን ከመጣስ ለምሳሌ እዚህ ጋር አልኸናስ አሁን
ሚን ሸሪል ወስዋሲል ል ብለን አንብበናታል ለምንድን ነው ያነበብናት ስኩን ምልክት ስለተቀመጠባት ከላም በኋላ ደግሞ ሸዳ ስላልመጣባት ማለት ነው ይሄ ስኩን ካላት ቀመሪያ በመባል ትታወቃለች አሊፍና ላም መተው ላሟ ላይ ስኩን ካላት ቀመሪያ ትባላለች አሊፍና ላም መተው ደግሞ ከላም በኋላ ያለው ፊደል ላይ ሸዳ ከተቀመጠ ሸምሲያ ይባላል ሸምሲያ ከሆነ አይነበብም ቀመሪያ ከሆነች ትነበባለች ማለት ነው طيب من الجنة والناس إن شاء الله تعالى لزاري زي بكانا بكتاي درس دغمو سورة الفلق يمن ملكتي هنا أبريتو ينبركوت وندماچو أبوعتي كاني بكتاي فيديو تملسن اسكنغناي درس والسلام عليكم ورحمة الله وبركاته